ፊትሽ እንዳይጠራ ዋነኛ ምክንያቱ የተለያዩ ውድ የስኪን ኬር ፕሮዳክቶችን መጠቀም ፊት እንዲጠራ አያግዝም። እነዚህ ብቻቸውን ለፊት መጥራት ዋና መፍትሄዎች አይሆኑም። ምክንያቱም ፊታችሁ ምን እንደሚፈልግ ምን አይነት ችግር እንዳለባችሁ ማወቅ፣ ፊታችሁ ላይም ለመጠቀም ደግሞ የቆዳችሁ አይነት ምን እንደሆነ ማወቅ መጀመሪያ ማድረግ ያለባችሁ ጥንቃቄ እሱ ነው። የፊት ቆዳችሁ ስኪን ታይፑ ምን አይነት እንደሆነ ሳታውቁት ለወዛም የሚሆን ስኪን ኬሮችን ለደረቅ ቆዳ ብትጠቀሙ ፊታችሁ ላይ ያሉትን ችግሮች ታባብሳላችሁ እንጂ መፍትሄውን ማግኘት አትችሉም። ስለዚህ ይሄንን ስህተት ከመፍጠራችሁ በፊት የቆዳችሁን አይነት መታየት የመጀመሪያ እርምጃችሁ መሆን አለበት። የስኪን ታይፓችሁን ማወቅ የምትፈልጉ ሰዎች ፊታችሁ ላይ ያለውን ችግር ማውቃችሁ ምን አይነት መፍትሄ ያስፈልገናል የሚለውንም ለማወቅ ሌሎችም ፕሮዳክቶች ፕሮሲጀሮች መሰራት የምትፈልጉ ፌሻል መሰራት የምትፈልጉ ሰዎች በሄሊ ስኪን ኬር የተለያዩ አገልግሎቶችን እንሰጣለን። በ0911 88 9990 በመደወል ቀጠሮ አስይዛችሁ አገልግሎት ማግኘት ትችላላችሁ።